ማህሌት አይኗን በጨው ታጥባ ብሩክን ይቅርታ ልጠይቀው መታ ነበር። የብሩክ የጤንነቱ ሁኔታ በጣም ጥሩ ላይ እንደሆነ ነው። ሉላ ለዳጣ ስለ ጠበቃው ያላትን ነገር መፍትሄ ካመጣች ስትል አማክራት ነበር። ኤፍራታ ከዝና አምልጣ ነበር። ሰላም እንዴት አላችሁ? በያላችሁበት ሰላምታ ይድረሳችሁ። ይህ የዮሃና ዩቲዩብ ቻናል ነው። እንኳን በደህና መጣችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋበዝኩ። ዛሬም በአዲስ ቪዲዮ መጥቻለሁ። እጅግ አነቃቂ በሆነው በምሳሌ ድራማ እንድንማማርበት ዘንድ ይዤ መጥቻለሁ እና ቪዲዮን እስከ ፍጻሜ እንድታዩት በአክብሮት ጋበዝኩ። ማህሌት ሁሉ ነገር እየተበለሻሸባት እየተሳካላት ስላይደለ እጅጉን እየበሸቀች ነው። በተለይ አሁን ማህሌት አጣብቂኝ ውስጥ ገብታለች። ዝና ኤፍራታን እንግዲህ ከእሷ ጋር ሆነው አብረው እንዳያት ተመልክተን ነበር። እናም የኤፍራታ ነፍስ በእኔ እጅ ናት፣ እሷን ማጥፋት ለእኔ ቀላል ነው። ስለሆነም እሷ እንዳጠፋብሽ ሲል እሷን እንግዲህ እንደ መያዣ አድርጎ ብሩክን ይቅርታ ጠይቃ ወደ ቤቱ እንድትገባ ፈልጓል። ያንንም ሚሽን ሰጥቷታል። እንግዲህ ይህንን ደግሞ ካላደረገች አንደኛ ገንዘብ አታገኝም፣ ሁለተኛ ከሱም እንግዲህ ትርቃለች፣ አያቀርባትም፣ ጭራሹኑ አብራው ልትሰራው አችልም። ስለሆነም እንዲሁም ደግሞ ኤፍራታንም ጭምር አጠፋታለሁ በሚል እንግዲህ እንደ መያዣ አድርጓል። የነፍስ በአንቺ እጅ ነው ሲል ያው ኤፍራታን መያዣ አድርጓል። ማህሌትም እህቷ አንድ ነገር እንድትሆንባት አትፈልግምና ያው እሷም እንድትድንላት እንዲሁም ደግሞ ያው መጠጊያዋም ስለሆነች የምታቀርባት አብራት ያለችውም እሷ ስለሆነች እሷንም ለማትረፍ እንግዲህ ብሩክን ባይቀበልም ቢቀበልም እንግዲህ ይቅርታ ለመጠየቅ ፈቅዳ እዛ አካባቢ እያንዣበበች እንደሆነ ተመልክተን ነበር። ምሳሌና መድብል ወክ እያደረጉ ያለ ተመልክተዋትም ነበር። እንግዲህ መንገድ ዳር ወርዳ ቁጭ ብላ እጅጉንም ተክዛ እየቆዘመችም ተመልክተዋት ነበረ። ምሳሌም እንግዲህ አይታት እናቴ ብላ ራርታላትም ነበር። ያው ልጅም እንደመሆኗ ልጅ እንደመሆኗም ያ ያደረገቻትን ነገር የበደለቻትን ሁሉ ልትገላት ብዙ ነገር ያደረገችውን ሁሉ መቼም ያው ልጅ ስለሆነች እረስታ ትታላት ይቅር ብላት በአዘኔታ ስትመለከታት ነበር። መድብል ግን ብር ፈልገሽ ነው ብሎ እንግዲህ በጣም የሚያበሽቅ ነገር ነበር እዛ ጋ ሲያደርጉ የነበረው። እንዲሁም ደግሞ ቅድስትን ብሩክ ሊያገባ እንደሆነም እየነገሯት እዛ ጋ ያደረጉት ነገር ለማህሌት እጅግ ውርደት ነው። እንግዲህ በጣም ሽንፈትና እጅግ በጣም የሚያናድዳትን ነገር ነው ያደረጉት የነበረው እና በጣም ያሳዝናል። የማህሌት መጨረሻ እጅግ የከፋ ነው። እንግዲህ ውርደቷን እየተከናነበች ትቀጥላለች። አሁን ላይ ያው እየተጸጸተች ነው ያለችው። እህቷም ያው በብዙ እየመከረቻት ነው። ያለፈው አልፏል። አሁን ላይ ግን ይቅርታ ጠይቀሽ ብሩክ ከተቀበለሽ ቤቱ ብትገቢ ይሻልሻል፣ ያኔ ነው ክብርሽ እንግዲህ ከላይሽ የተገፈፈው እያለች እንግዲህ ግፊት እያደረገች ነው እሷም ወደ ብሩክ ቤት እንድትመለስ። ነገር ግን ብሩክ የሚቀበለው ነገር አይደለም። እሷ ያው አሁንም ቢሆን ብሩክን ፈልጋ ሳይሆን ለዝና የዝናን ተልዕኮ ለመፈጸምና ለጥቅሟ ስትል ነው እንጂ እሷ ብሩክን ሲጀመር ብትፈልገው ትዳሯን ኑሯን የምትፈልግ ብትሆን እጅግ ጠብቃ ተጠብቃ ተከብራ ትኖር ነበር። እንግዲህ ክብር አልወደደችም። አሁን ላይ እንግዲህ ሽንፈቷን ውርደቷን እየተከናነበች ነው። እህቷ ኤፍራታም ያው ዝም ብዬ አልሞትም እንዳለችው እንግዲህ ዝና ፌስ ቱ ፌስ ገጥሟቸው ነበር። ያልጠበቁት ነገር ነው። ያው ሲመለከቱት እጅግም ተደናግጠው ነበር። እንዳለችውም እንግዲህ ዝም ብዬማ አልሞትም ስትል እንግዲህ ሮጣ ነበር። ያው በዚህ ስትሮጥ እሱም በዛ እየቀደማት፣ በዚህ ስትል በዚህ እየመጣባት እንደ መንፈስ ነው እንግዲህ የሆነባት። እናም በኋላ ላይም ያው ለዓላማው ነው ብሎ የተዋት እንጂ እሷንም ቢሆን ከሱ እጅ ማታመልጥ ናት። ያው ማህሌት ሀሳቡን እንድታሳካለት ብሎ ነው እንጂ ያው ኤፍራታን መግደል ወይም ማስወገድ ለሱ እንግዲህ ቀላል እንደሆነ ነው። ያው እሷን ማጥፋት ለኔ የትንኝ ነፍስ እንደማጥፋት ነው ሲል እጅግ አውርዶ አቅልሎም ሲናገር ነበር። የጨነቃት ሉላ እንግዲህ መፍትሄ ካመጣች ስትል ለዳጣ የሆነውን ሁሉ ጠበቃው ያላትን ነገር ስታማክራት ነበር። ያው አንቺ መፍትሄ ታመጫለሽ እንዲሁም ደግሞ ሚስጥር የምትጠብቂ ስለሆንሽ ነው የማማክርሽ ብላ ስትነግራትም ነበር። እንግዲህ
ዳጣ ምንም ችግር የለም መፍትሄ እናመጣለን እያለች ነበር። ምን አይነት ሀሳብ ወይም ምን አይነት መፍትሄ አምጥታ ከዚህ ሰው ትገላግላት ይሆን? ያው ይህንን ጉዳይ ከሞገስ የሰወረችው ወይም ያላሳወቀችው ያልነገረችው ጠበቃው የሚላትን ነገር ሁሉ ያላሳወቀችው ያው ነገሮች ይበለሻሻሉ። ሞገስም ያው ይጣላብኛል፣ ነገሮች ይበላሻሉ። እንዲሁም ጠበቃው ደግሞ ያው ሕግን የሚያውቅ ሰው ሰዎችንም የሚያውቅ ሰው ስለሆነ ጭራሹኑ ነገሮቻችንን ያበለሻሻል በሚል እንግዲህ በዚህ ዝምታ ውስጥ እንደቆየች ለዳጣ እየነገረቻት ነበር። እንግዲህ ዳጣ ምን አይነት መፍትሄ ታመጣላት ይሆን? በምን አይነት ሁኔታስ ንብረታቸው ሁሉ ነገር የታገደ ሁሉ ተለቆላቸው በሰላም ይኖሩ ይሆን? በሌላ በኩል እነ መድብልና ብሩክ እየተመካከሩበት ነው። አሁን ላይ በዚህ ሁኔታ በሰላም እንኖራለን አይነኩንም ማለት እናም ምን እናድርግ ወደሚለው ሀሳብ እየመጡ ነው። እንግዲህ ነገሮችን ወደ ህግ አሳልፈው መስጠት እንዳለባቸውም እያሰመሩበት ነው። ምክንያቱም እነኚህ ሰዎች ዝናና ግብረ አባሮቹ ቀላል የሚባሉ ሰዎች አይደሉም። አሁን እነሱም ያደረጉባቸው ነገር ይህ ነው የሚባል አይደለም። ትልቅ ውርደት ነው ያከናነቧቸው። ስለሆነም እንግዲህ መድብል አሁን ላይ እያለ ያለው ያው ነገሮችን አጠቃላይ ለህግ አሳልፈው መስጠት እንዳለባቸው ነው። አጠቃላይ ዝናንም ከግብረ አባሮቹ ጋር መታሰር እንዳለባቸው ነው እየተነገረ ያለው። ሁሉን ነገር እንግዲህ ሊጠቁሙ ነው። ምክንያቱም ወሳኝ የሆኑ ኢንፎርሜሽኖችን ሚስጥራቸውን ሁሉ አድራሻቸውንም ሁሉ ጭምር ስለሚያውቁ አጠቃላይ ይህንን ኢንፎርሜሽን ለፖሊስ በማሳወቅ እንዲታሰሩ ወደ ማድረግ ሊሄዱ እንደሆነ ነው የሚያመለክተው። መሆንም ያለበት ያ ነው። ካልሆነ በስተቀር እንግዲህ አይተዋቸውም። አሁንም ቢሆን ማህሌትን ይቅርታ እንድትጠይቅ አድርጎ በእሷ በኩል ሊሰራ ያለውን ሴራ ለማሳካት መንገድ እንድትሆነው እያመቻቸ ነው እንጂ ልቡ አላረፈም። አንደኛ ሚስቱን ተቀምጧል፣ ሁለተኛ ሁሉ ነገሮቻቸው ሁሉ እንዳልነበር ሆኗል። ትልቅ ኪሳራና ሽንፈት ውርደት ነው እንግዲህ የገጠማቸው። እናም በቀጣይም ደግሞ ያው እንደሚበቀሏቸው ነው። ብሩክንም ቢሆን መድብልንም የመድብልና የብሩክ የሆነውን ሰው ሁሉ ሞገስ ሉላን ጨምሮ እንደማይተዋቸው ነው። ስለዚህ ይህንን ነገር ጊዜ ሳይሰጡ ወደ ህግ መውሰድ እንዳለባቸው ነው። ቅድስት ለብሩክ ቶሎ አገግመ ለምሳሌ ወንድም ውለድላት እያለችው ነው እንግዲህ በጎን እየነገረችው ነው። እሱም እኔ ዝግጁ ነኝ የሚወልድ ከተገኘ እያላት ነበር። እንግዲህ የብሩክም የጤና ሁኔታ አሁን ላይ ጥሩ እየሆነ ነው፣ እየተሻለው ነው፣ እያገገመ ነው እና በቀጣይ ይበልጥ ተሽሎት እሱም ቅድስትን ማስደሰት እሷን እንግዲህ ሰርፕራይዝ ማድረግ ነው ምኞቱ። ከእሷ ጋር አብሮ በትዳር ኖሮ ሰላማዊ የደስታ ኑሮ መስርቶ መኖር መቀጠል ነው ምኞቱ። እንግዲህ ይህ ደግሞ ለማህሌት ከባድ ሽንፈት ውርደት ነው እንግዲህ። ስለሆነም እንግዲህ ጊዜው ደርሶ መሆኑ አይቀርም። ማህሌት እያየች እየተቃጠለች ትኖራለች። የእጇን ነው እንግዲህ እያገኘች ያለችው ይበላት። ዝናም ቢሆን ሽንፈቱን እንግዲህ አምኖ እየተቀበለ ነው። እንግዲህ በቀጣይም ያው አርፎ አልተቀመጠም እንጂ ያው ሚስቱንም ተቀምጧል። ምንም ማድረግ አልቻለም። እንግዲህ ብሩክንም እንዲሁ ካሳገቱበት ተወስዷል ማለት ነው። ብሩክን በሰላም በህይወት ለቤቱ በቅቷል። እንደ ዝና ሀሳብ ፍላጎት ቢሆን ብሩክም በህይወት እንዳይኖር እንዲወገድ ነበር። ነገር ግን አልተሳካለትም። በአጠቃላይ እንግዲህ በቀጣይ የሱም ውርደትና ሽንፈቱም እየቀጠለ ነው የሚሄደው። ዘብጥያ እንደሚወርድ ነው። ኤፍራታ ከሀገር መውጣት አለብኝ እያለች ነው። በአንድ በኩል ደግሞ ለማብዬ እወጣለሁ እያለች ነው። ግን እንግዲህ ዝና ካልታሰረ ከዛ ካልተወገደ በስተቀር ለእሷም ነፃነት ሊኖራት አይችልም። የግድ ነው ከሀገር መውጣቷ። ነገር ግን የዝና መታሰር እንግዲህ ለብዙዎች ነፃነት ነው የሚሆነው። በተለይ ደግሞ በዛ ታግታ ያለችው ምስኪን ጨቅላ የሆነች ልጅ እሷንም እንግዲህ ቅምጥ አድርጎ በቤቱ እንደፈለገ እየጨቆነ ሊያኖራት እንዳሰበ ነው። እሷም ደግሞ እንግዲህ በምን አይነት ሁኔታ ልታመልጥ ትችል ይሆን? ባለፈው እንግዲህ እነ ሞገስ እና መድብል የነ መድብል ወዳጃቸው ብሩክን ለማስመለጥ በሄዱ ጊዜ ያው ስላላገኟት ነገሮች ከባድ ስለሆነ ነው እንጂ እሷንም ጭምር ለማስመለጥ አስበው ነበር። በአጠቃላይ ዝናም ቢሆን አይሳካለትም። በቀጣይም እንግዲህ በዚህም በዛም ቢፍጨረጨርም ነገሮች ውስብስብ እያሉበት ነው። ለህግ ተላልፎም እንደሚሰጥ ነው። ይህ ደግሞ ለሁሉም በጣም ነፃነት ነው የሚሆነው እና በተለይ ደግሞ ለነ ሞገስ ለነ ሉላ
የዝና እንግዲህ መታሰር ለህግ ተላልፎ መሰጠት ለእነሱም ትልቅ ነፃነት፣ ደስታ ነው የሚሆነው። እናም በቀጣይ የእነሱም ነገሮቻቸው ሁሉ ተሳክቶ በደስታ እንደሚኖሩ ተስፋ እናደርጋለን። ይህንን ነው እንግዲህ በድራማውም የምንጠብቀው። በአጠቃላይ በዚህ ቪዲዮ ያዘጋጀሁት ይህን ይመስላል። ስለተከታተላችሁ ምስጋና ከልብ ነው። በቀጣይ በሌላ እስከምንገናኝ ደህና ሆኑልን። ባይ ባይ።